ሰላም ሰላም ቤተሰብ ሀኪም ፕላስ ይሄ ሀኪም ፕላስ የዩቲዩብ ቻናል ነው። ሳብስክራይብ በማድረግ እናንተም ተጠቀሙ ለኔም ተባበሩኝ። ዛሬ እስቲ ስለ አንጀት ካንሰር ወይ ደግሞ ኮሎሬክታል ካንሰር በህክምናው ኮሎሬክታል ካንሰር ብለን የምንጠራውን አደገኛ የካንሰር አይነት ዲስከስ እናድርግ። ኮሎኒክ ካንሰር ወይ ደግሞ ኮሎሬክታል ካንሰር በዚህ ዘመን በጣም በመጠኑ እየተሰራጨ ያለና በጣም ብዙ ሰዎችን እየጎዳና ህይወታቸውን እያበላሸ የሚገኝ የካንሰር አይነት ነው። ኮሎሬክታል ካንሰር ወይ ደግሞ የትልቁ አንጀት ካንሰር አንጀታችን ውስጥ ካሉ የሚከሰቱ ካንሰሮች ሁሉ በብዛት አንደኛ ደረጃ ላይ የሚቀመጥ ገዳይ የሆነ ካንሰር ነው። ከሪስክ ፋክተሮቹ ወይ ደግሞ ለኮሎኒክ ካንሰር ለአንጀት ካንሰር ሊያጋልጡ የሚችሉ አደገኛ ነገሮች ስንጀምር አንደኛው ሪስክ ፋክተር እድሜ ነው። ያው በተፈጥሮ እድሜው በሚገፋበት ጊዜ በተለይ ከ50 አመት እና ከዛ በላይ የሆኑ ጎልማሳ ሰዎች ላይ የሰውነታችን ክፍል ለካንሰር ለተለያዩ የካንሰር አይነቶች የመጋለጥ እድሉ እየጨመረ ይመጣል። አንደኛው ሪስክ ፋክተር ወይ ደግሞ አንደኛው አጋላጭ መንገድ እድሜ መግፋት ወይ ደግሞ ከ50 አመት በላይ የሆኑ ሰዎች ላይ በብዛት ሊከሰት ይችላል ማለት ነው። ሁለተኛው ሪስክ ፋክተር ወይ ደግሞ ሁለተኛው ለአንጀት ካንሰር ሊያጋልጥ የሚችለው መንገድ በዘር የሚከሰት የአንጀት ካንሰር ነው። ብዙ ጊዜ ሁለት አይነት የአንጀት ካንሰሮች አሉ ስፖራዲክ እና ሄረዲተሪ የምንላቸው። ስፖራዲክ ማለት በተለያዩ ኢንቫይሮመንታል ወይ አካባቢዊ ነገሮች የሚከሰት ነው 80%ን ይይዛል። በዘር ደግሞ 20% የሚሆኑት የአንጀት ካንሰሮች በዘር ይተላለፋሉ ተብሎ ይታሰባል። ሶስተኛው ሊያጋልጥን የሚችለው ደግሞ የሰው ልጅ ለኮሎኒክ ካንሰር ወይ ደግሞ ለአንጀት ካንሰር ሊያጋልጡ የሚችሉ ተግባራት ደግሞ የአመጋገብ ስልት የኑሮ ዘይቤዎችን ያጠቃልላል። ለምሳሌ ፋት የሚበዛባቸው ወይ ደግሞ ጮማ የሚበዛባቸው ምግቦችን ማዘውተር፣ ሲጋራ ማጨስ፣ አልኮል መጠጣት እንዲሁም ደግሞ የተለያዩ መድኃኒቶችን ወይ ድረጎችን መውሰድን ጨምሮ ሌሎችንም ጨምሮ ለአንጀት ካንሰር ሊያጋልጡ ይችላሉ ተብሎ ይገመታል። ስለዚህ ቬጌተብሎች ወይ አትክልትና ፍራፍሬዎች እና ጮማ ወይ ደግሞ ሾርት ቼን ፋቲ አሲድ የምንላቸው የአሳ ዘይት እና አትክልትና ፍራፍሬዎች ደግሞ የአንጀት ካንሰርን የመከሰት እድል ሊቀንሱ ይችላሉ ተብሎ ይታሰባል። ከምልክቶቹ ጋር ስንሄድ የአንጀት ካንሰር የተያዘ ግለሰብ ወይ ደግሞ ተጠቂ ሰው ሊያሳይ የሚችላቸውን ምልክቶች ደግሞ የመጀመሪያው ሄማቶቼዚያ ወይ ደግሞ ሜሌና ይባላል። ሄማቶቼዚያ ወይ ሜሌና ማለት አንድ የአንጀት ካንሰር ተጠቂ ግለሰብ ሰገራ በሚጸዳዳበት ጊዜ የሚወጣው ሰገራ ደም የቀላቀለ ሊሆን ይችላል። ስለዚህ ብዙ ጊዜ በተለይ ደግሞ ከሰገራ ማለቂያ አካባቢ ላይ ደም ሊንጠባጠብም ይችላል ከሰገራ ጋር ተቀላቅሎ ደም ሊወጣ ይችላል ማለት ነው። ሁለተኛው ምልክት የሆድ ህመም ነው። የሆድ ህመም ማለት አብዶሚናል ፔን ወይ ደግሞ የሆድ ህመም ማለት ብዙ ጊዜ አንጀት ተጠቂ ሰዎች ቦታው እዚህ ላይ ነው ብሎ ሊያሳዩ የማይችሉት ወይ ደግሞ ሊጠቁሙት የማይችሉት የሆድ ውስጥ ምቾት መንሳት ደግሞ ወይ የሆድ ህመም ሊሰማቸው ይችላል ማለት ነው። ሶስተኛው ደግሞ የሆድ መነፋት፣ የበሉት ምግብ መበርከት ወይ ደግሞ ማቅለሽለሽ ወደ ላይ እስከ ማለት ሊያደርሳቸው ይችላል። ስለዚህ የአንጀት ካንሰር ተጠቂ ሰው ታካሚዎች የሆድ መነፋት፣ የምግብ መበርከት ወይ ደግሞ አለመፈጨት ወደ ላይ ሊላቸው ይችላል እስከ ማቅለሽለሽ ምናምን አይነት ምልክቶችን ሊያዩ ይችላሉ ማለት ነው። ሌላኛው ዋነኛ ምልክት ደግሞ
የሰገራ ባህሪ መቀያየር ማለት ነው። ቦል ሃቢት ቼንጅ ማለት የአንጀት እንቅስቃሴ መቀያየር። ለምሳሌ አንድ የአንጀት ካንሰር ተጠቂ አንዳንድ ጊዜ የሆድ ድርቀት ሊኖረው ይችላል ወይ ደግሞ በሌላው ጊዜ ደግሞ ተቅማጥ ሊያይ ይችላል። ስለዚህ ወይ ተቅማጥ ወይ ደግሞ የመቀያየር አይነት የአንጀት እንቅስቃሴ የመቀያየር አይነት ምልክቶችን ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ የክብደት ከመጠን በላይ ያለፈ ክብደት መቀነስ፣ ምክንያቱ ያልታወቀ ክብደት መቀነስ፣ ቀላል ድካም፣ ነገሮችን ለመከወን አቅም ማጣት ወይ ደግሞ ድካም ስሜቶችን ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ የመጨረሻው ደግሞ ዋነኛ ምልክቱ የአንጀት ካንሰር ታጣቂዎች አንጀት ካንሰሩ ያደገበት መንገድ ወደ አንጀት ቱቦ ውስጥ የሚያድግ ከሆነ የሰገራ እንቅስቃሴን ሊዘጋ ይችላል። ወይ ደግሞ ቦል ኦብስትራክሽን አየር ማስወጣት ሰገራ ማስወጣት ሊዘጋና ሆድ ሊነፋ ይችላል። ከዛም በላይ ደግሞ የአንጀት መበጠስ ሊያጋጥም ይችላል ማለት ነው። እነዚህ ምልክቶቹ ናቸው። ሌላኛው ደግሞ መመርመሪያ መንገዶችን ስንመለከት አንደኛ የታካሚውን ሂስትሪ ወይ ደግሞ ታካሚው ላይ የምናያቸውን ምልክቶችን እንጠቀማለን ለመመርመር ለመጠርጠር ወይ ደግሞ ይሄ የአንጀት ካንሰር ሊሆን ይችላል ብለን ለመገመት ታካሚው የሚነግረንን ኮምፕሊያንት ወይ ደግሞ ሂስትሪ እና ፊዚካል ኤግዛሚኔሽን እንጠቀማለን። አንደኛ መመርመሪያ መንገዱ ማለት ነው። ሁለተኛ ደግሞ ኮሎኖስኮፒ ይባላል። ኮሎኖስኮፒ ዋናው የአንጀት ካንሰር ዋነኛ መመርመሪያ መንገዱ ነው። ኮሎኖስኮፒ ማለት በፊንጢጣ ገብቶ የአንጀት አብዛኛውን የአንጀት ክፍል በካሜራ በአይን እና በካሜራ ለማየት የሚያስችለን መሳሪያ ነው። ይሄኛው አንደኛ የአንጀት ክፍሉን ከፊንጢጣ እስከ ትንሹ አንጀት ክፍል ግማሽ ድረስ ሊያሳየን ይችላል እንደየ አይነቱ ማለት ነው። አንደኛ ማየት እንችላለን ቀጥታ የአንጀቱን ጤንነት በአይናችን ማየት እንችላለን በካሜራውን ተጠቅመን። ሌላኛው ደግሞ ያበጠ ወይ ደግሞ የሚደማ ወይ ደግሞ የዘጋ አይነት የተለየ የሰውነት ክፍል የአንጀታችን የሰውነት ምልክት ካለ ከዛችኛዋ ካበጠችው ወይ ደግሞ ከምትደማዋ የአንጀት ክፍል ናሙና በመውሰድ ለፓቶሎጂክ ኤግዛሚኔሽን ፓቶሎጂክ አናላይሲስ ልከን ካንሰር ነው አይደለም፣ ከዛ ካንሰርም ከሆነ ደግሞ ምን አይነት ካንሰር ነው፣ አዲኖካርሲኖማ ነው፣ ምን አይነት ካንሰር ነው፣ ሂስቶሎጂ ምን አይነት ታይፕ ነው የሚለውን ለይተን ማየት እንችላለን። ስለዚህ ኮሎኖስኮፒ እና ኮሎኖስኮፒ ጋይድድ ባዮፕሲ የምንለው ወይ ሂስቶፓቶሎጂክ ኤግዛሚኔሽን የምንለው ከአንጀት እብጠቷ ወይ ደግሞ ከተጎዳቸው የአንጀት ክፍል ናሙና ተወስዶ በፓቶሎጂ ምርመራ የምናረጋግጥበት ዋነኛ ማረጋገጫ መንገዳችን ነው ማለት ነው። ሌላኛው ደግሞ ሁለተኛው ራዲዮሎጂክ ኢሜጂንግ ናቸው። ያው የራጅ ምርመራ መንገዶች ማለት ነው። እነዚህ ብዙ ጊዜ ምርመራውን ለማገዝ ወይ ደግሞ የሕክምና መንገዶችን ለመወሰን ይረዱናል። ብዙ ጊዜ የአንጀት ካንሰሩ ተሰራጭቷል ወይ፣ ሌሎች የሰውነት ክፍሎች ላይ ተሰራጭቷል ወይ፣ አልተሰራጨም፣ ቤት እስከ የት ድረስ ነው የያዙ የሰውነት ክፍሎችን አካባቢ ላይ ያሉ የደም ስሮችን ምናምን አጣምሮ ይዘዋል ወይ ምናምን የሚሉትን ነገሮች ለይቶ ለማገዝ ለማየት ያግዘናል ማለት ነው። ሌላኛው መሰረታዊ የምርመራ አይነቶች ደም ምርመራ፣ የሰውነታችን የምግብ ጥንካሬ አልቡሚን የምንለው ለምሳሌ አንድ ሰው ህክምናውን ለመውሰድ ጨረር ህክምና ለመውሰድ ወይ ደግሞ ኬሞቴራፒ ለመውሰድ ፕላን የምናደርግ ከሆነ ኬሞቴራፒን ለመቋቋም ሰውነቱ ምን ያህል የምግብ መጠኑ ምን ያህል ነው የሚለውን የሰውነታችን የምግብ ጥንካሬ ቼክ እናደርጋለን። ሶስተኛ ደግሞ ቲሞር ማርከሮች የምንላቸው አሉ የሚረዱን። ቲሞር ማርከር ማለት ደማችን ውስጥ የሚሰራጩ ወይ ሰርኩሌት የሚያደርጉ ካንሰር ሲኖር መጠናቸው ሊጨምሩ የሚችሉ የቲሞር ማርከር የምንላቸው የካንሰር ምልክቶች አሉ። ለምሳሌ CA19 CEA የሚባሉ አሉ። እነዚህንም መመርመር እንችላለን ማለት ነው። ሌላኛው የአንጀት ካንሰርን በተመለከተ የምናየው የአንጀት ካንሰር አንድ ታካሚ የአንጀት ካንሰር ታካሚ መሆኑን ካረጋገጥን በኋላ
ስቴጅ ማድረግ ያስፈልገናል። ደረጃ መስጠት ወይ ደግሞ ስቴጂንግ ያስፈልገናል። ምክንያቱም ህክምና የሚሰጠው ወይ ደግሞ ህክምናችንን ለመስጠት የምናቅደው የአንጀት ካንሰሩ ያለበትን ደረጃ ከሰጠን በኋላ ማለት ነው። የአንጀት ካንሰር በአራት ደረጃዎች ይከፈላል። ደረጃ 1፣ ደረጃ 2፣ ደረጃ 3 እና 4 እንላቸዋለን። ኤርሊ የምንላቸው ደረጃ 1 እና ደረጃ 2 ናቸው። ደረጃ 1 ማለት የአንጀት ካንሰር የወጣበት ቦታ ላይ ብቻ ሊሚትድ የሆነ ወይ ደግሞ የተወሰነ ብቻ ማለት ነው። ሌላኛውን የአንጀት ጡንቻዎች ላይ ያልተሰራጨ ወይ ደግሞ እላዩ ላይ ብቻ ቁጭ ያለ የአንጀት ካንሰር ማለት ነው። ስለዚህ ስቴጅ 1 እንለዋለን። ስቴጅ 2 ደግሞ ከስቴጅ 1 የሚለየው ከደረጃ 1 የሚለየው የአንጀታችን ክፍል ሙሉ ጡንቻ ወይ ደግሞ ወሉን የአንጀት ግድግዳውን ግማሹን ጡንቻ የያዘ ማለት ነው። ስቴጅ 3 ማለት ደግሞ አካባቢ ላይ ያሉ የደም ስሮችንም ሊይዝ ይችላል። ከስቴጅ 2 በደረጃ 2 በተጨማሪ አካባቢው ላይ ያሉ ደም ስሮችንም ሊያካልል የሚችል የአንጀት ካንሰር ደረጃ ማለት ነው። ስቴጅ 4 ወይ ደግሞ አድቫንስድ ኮሎሬክታል ካንሰር የምንለው ደግሞ ከአንጀታችን ክፍል የተነሳው ካንሰር ከዛ አካባቢ ርቆ ሌሎች የሰውነት ክፍሎችን ላይ ሊሰራጭ ይችላል ማለት ነው። ለምሳሌ ሳምባ ላይ ሊሆን ይችላል፣ ጉበት ላይ ሊሆን ይችላል፣ አጥንት ላይ ሊሆን ይችላል፣ የሽንት ፊኛ ላይ ሊሆን ይችላል፣ የተለያዩ ወይ ደግሞ አንጎላችን ላይ ሊሆን ይችላል። አድቫንስድ ኮሎሬክታል ካንሰር እንላለን። ህክምናው ደግሞ እነዚህን ደረጃዎች ካወጣን በኋላ በደረጃው መሰረት የሚሰጥ ይሆናል ማለት ነው። ደረጃ 1 ወደ ህክምና መንገዶቹ ስንሄድ ደረጃ 1 የህክምና መንገዶቹ ፎር ለስቴጅ 1 ኮሎሬክታል ካንሰር ሙሉ በሙሉ ያበጠችውን ወይ ደግሞ ካንሰሬስ የሆነችውን የሰውነት የአንጀት ክፍል ቆርጦ በመጣል ማከም ይቻላል ማለት ነው። ኢርሊ ስለሆነ ወይ ደግሞ ገና በጊዜ የመጣ የሰውነት የአንጀት ካንሰር ስለሆነ ያችኛውን ብቻ አውጥቶ በመጣል ማከም ሙሉ በሙሉ ማዳን ይቻላል ማለት ነው። ከካንሰር ነፃ ማድረግ ይቻላል። ሁለተኛ ደረጃ 2ንም እንደዛው ደረጃ 2 ብዙ ጊዜ ደም ስሮችን አይይዝም። እሱንም ስቴጅ ካደረግን በኋላ ቆርጠን መጣል እንችላለን ማለት ነው። የአንጀቱን ክፍል አውጥተን ወይ ደግሞ ሰፋ ያለ የአንጀት ክፍል አውጥተን ልንጥለው እንችላለን ማለት ነው። ደረጃ 2 ወይ ደግሞ ስቴጅ 2 ኮሎሬክታል ካንሰር ላይ ማለት ነው። ስቴጅ 3 እና ስቴጅ 4 ብዙ ጊዜ ስቴጅ 3 ማለት ወይ ደግሞ ደረጃ 3 ማለት አካባቢ ላይ ያሉ የደም ስር አይነቶች ሊምፍ ኖዶች የምንላቸውን የያዘ ከሆነ ነው። ደም ስሮችንም አካባቢው ላይ የያዛቸውን ደም ስሮችን አንጀት ክፍሉን ብቻ ሳይሆን ደም ስሮቹንና ያችን የካንሰሬስ የሆነችን አንጀት ክፍል ወይ ደግሞ የካንሰር የተጠቃችውን የአንጀት ክፍልና በተጨማሪ ደግሞ አካባቢው ላይ ያሉ የተያዙ ወይ ደግሞ የተነካኩ የደም ስሮችንም በማውጣት ሊምፍ ኖድ ዳይሴክሽን በማድረግ የአንጀት ካንሰሩን ማከም እንችላለን ማለት ነው። በመጨረሻም ደረጃ 4 የምንለው ደግሞ አድቫንስድ ኮሎሬክታል ካንሰር የምንለው እነዚህ የደረጃ 4 ላይ ያሉ ታካሚዎች ብዙ ጊዜ የመዳን እድላቸው በጣም ጠባብ የሆኑ ናቸው። ስለዚህ ሁለት አማራጮች ናቸው ያሉት። የተያዙት የሰውነት ክፍል የተሰራጩት የሰውነት ከሩቅ ያሉ የሰውነት ክፍሎች ወይ ኦርጋኖች ወጥቶ የሚወጡ ከሆነ አውጥተን መጣል እንችላለን። ሁለተኛ ግን መውጣት የማይችሉ እንደነ አንጎል፣ ጉበት ምናምን አይነቶች ከሆኑ ግን አውጥቶ መጣል ስለማይቻል ወይ ደግሞ ሪጀክት ማድረግ ስለማይቻል የግድ ሰውየው በህይወት እስካለ ድረስ እንክብካቤዎችን ማድረግ ወይ ደግሞ ኬሞቴራፒ የሚባለውን ህክምና መሞከር የተሻለ አማራጭ ይሆናል ማለት ነው። በቀጣይ ስለ መከላከያ መንገዶችንና ስለ ኮሎኒክ ካንሰር ቅድመ ምርመራ መንገዶችን እናያለን። ሳብስክራይብ እና ፎሎ ስለምታደርጉልኝ አመሰግናለሁ። መልካም ቀን። ሰላም ቤተሰብ፣ ሐኪም ፕላስ ይሄ ሐኪም ፕላስ የዩቲዩብ ቻናል ነው። ሳብስክራይብ በማድረግ እናንተም ተጠቀሙ። ለኔም